iskaani bukkee haadhabban ሲኖዶስ tokko ቤተ ክርስቲያን ሆይ ምነው ተረበሽ? ውድ የዩቲዩብ ተመልካቾቻችን እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ ባለቀችው እድሜያችን ላይ እቺን ቀንና ሰዓት ጨምሮ እግዚአብሔር ላይ ሰዓት እስከን ክብር ምስጋና ይግባው። እንግዲህ ያው ሁላችንም ባሳለፍነው ሳምንታት ውስጥ ያው ቤተክርስቲያን ከባድ ሁኔታ ውስጥ ትገኛለች። ያው ይሄ መጀመሪያውን ባይሆን የተለመደ አልፎ አልፎ ዘመናትን የጠበቀ የሚመጣ እንዲህ አይነት ከባድ ፈተናዎች ያጋጥማታል። እንግዲህ በሲኖዶሱም ትእዛዝ መሰረት ቤተክርስቲያንም ጥቁር ለብሳ እኛም ጥቁር እንለብስ ታዘን እኛም ያው ግዴታችንን እየተወጣ እንገኛለን እና ደግሞ በዚህ በሀዘንና በጭንቀት ጊዜ ጥሩ አጽናኝ የሆነ መልእክት ያስተላለፈችልን ወንድሞቻችን እናመሰግናለን። እኛም ደግሞ የኦርቶዶክስ እምነት ተከታይ የሆኑ ክርስቲያን ወንድሞቻችንን እንዲሁ ለማጽናናት ሁላችንንም የሚያጽናናን ኦርቶዶክስ እምነት ተከታይ የሆናችሁ ተመልካቾቻችን በእውነት ሁሌም ትፈተናለች። በፈተና እንዲሁም የምንበረታ እንሁን። ለይቅርታና ለምህረት እጆቻችንን እንዘርጋ። ጸሎታችን መሆን ያለበት አንድ ለመሆን ነው። እግዚአብሔር ሆይ አንድ አድርገን ብለን መጸለይ፣ ወደ እግዚአብሔር መጸለይ አለብን። እንዲሁም ሰሞኑን ስንሰማው ነበረ የእንዳልካቸውን መዝሙር አንድ አድርገን የሚለውን በዚህ አጋጣሚ ብታዳምጡ ብዬ ጋብዛችኋለሁ። በጣም የሚያጽናና ስለሆነ እና አትሸበሩ ለማለት ነው። ምክንያቱም ከእግዚአብሔር መልእክተኞች ከመላእክት ዘንድ እንኳን በመተላለፍ ዛሬ ሳጥናኤል የምንለው ወደ ሲኦል የተወረወረው እንዲሁ በመተላለፍ ነው። በእግዚአብሔር መልእክተኞች በሆኑት በመላእክት ዘንድ እንኳን እንዲህ አይነት ፈተና ያጋጥማል። ስለዚህ በፈተና አትሸበሩ። እንዲሁም የበለጠ ጠንካራ ለመሆን ወደ እግዚአብሔር ወደ አምላካችን መጸለይ ነው። ይህንም የምናስተላልፈው መከፋፈልን እየተቃወምን ስለሆነ እኛ ራሳችን አሁን በጠፉት ወገኖች ፈራጅ አንሁን። እግዚአብሔር መጽሐፍ ቅዱስ ላይ እንደውም አንዲትን ሴት አመንዝራለች ብለው ወደ ክርስቶስ ዘንድ አቅርበዋት በድንጋይ ሊወግሯት ሲሉ ከእናንተ መሀል አንዳች ኃጢአት የሌለበት ቢኖር አስቀድሞ ይውገራት ነበር ያለው እና ሁሉም ኃጢአት ስለነበረባቸው ተመለሱ። ስለዚህ ከሳሾችሽ ወዴት ናቸው ነበር ያላት እና ሁላችንም የራሳችን እጅግ በጣም ለመቁጠር የሚከብድ ብዙ በደል አለብን እና ፈራጆች አንሁን። ባይሆን እንጸልይላቸው፣ እንዲመለሱ እንጸልይላቸው እና አትሸበሩ ለማለት ነው። ሁላችንም ወደ እግዚአብሔር አንድ ሆነን አንድነት እንዲመለሱ አባቶቻችን ጸሎት እናድርግ ለማለት ነው። አዎ እንግዲህ ያው እህታችን ብለዋለች፣ የሚያጸድቅም የሚኮንንም እግዚአብሔር ነው ብሏል አይደለ? ስለዚህ ፍርዱ ለእግዚአብሔር እንተዋለን። ግን በዚህ ዋናው መልእክታችን ምንድን ነው? በፈተና እንደዚህ አይነት ሽብር በመጣ ጊዜ አትሸበሩ ነው። አሁን እሷ ያነሳችው ፓርት ላይ ስለ መላእክት መከፋፈል ስታነሳ የጸኑት ጠንክረው የቆሙት ጸንተው የቆሙት ድነዋል። ስለዚህ ብዙ ጊዜ እኔ እንደዚህ አይነት ነገር ሲፈጠር በጣም የሚያሳዝነኝ ምንድን ነው ይሄ በእምነቱም ያልጸናን አለን ያህል የሆነ አባቶች እንደዚህ አይነት ነገር ሲሆኑ እኔም በእኔ ህይወት ውስጥ የተወሰነ ታሪክ አሳልፌያለሁ። መነኮሳት ወደ ሌላ ሃይማኖት ሲሄዱ ዲያቆን ወንድሞቻችን እንደዚህ አይነት ነገሮች እና ልክ እነሱን እንደዚህ አይነት ሁኔታ ሲፈጠር የሆነ የመወላወል አይነት ነገር አለ። እንዴ እነሱ እንደዚህ የሆኑ እንዴት እንደዚህ የሆኑ የእግዚአብሔር አገልጋይ አሁን እንግዲህ በጳጳስ ደረጃ እንኳን እንደዚህ አይነት ነገር ስንሰማ በጣም ያሳዝናል። እንደ አንድ ክርስቲያን በጣም ልብ ይሰብራል። አንዳንድ ሰዎችን ደግሞ ያሸብራል። የሃይማኖት መዋለል ያመጣና
የሚጠፉ በጎችም ሊኖሩ ይችላሉ ማለት ነው በዚህ አጋጣሚ እና እሱ የበለጠ ያሳዝነኛል እና አሜን ያስጨንቀኛል። ግን ምንድነው እዚህ ጋር አሁን ታንኳይቷን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደውም በዚህ ምድር በመላለስበት ሰዓት ታንኳይቷ ላይ በነበረ ሰዓት ላይ ተኝቶ የነበረበት ፓርቲ የለም። እሱ አሳውን ሊያጠምዱ በሄዱ ጊዜ እና ታንኳይቷ ተናወጠች እና ዝም አላቸው። ተኛ። ክርስቶስ ተኝቶ ነበር እና ሁሉም ተሸበሩ። የሚችሉትን ነገር ለማድረግ ሞከሩ። ማለት ያው እንግዲህ እናንተም በዛች ታንኳ ውስጥ ብትሆኑ ልታደርጉ የሚችሉት ነገር ማለት ነው። እንግዲህ መጨረሻ ላይ ወደ አምላካቸው ወደ ክርስቶስ ሲጮሁ ክርስቶስ ተነሳ እና ሲነሳ ማዕበሉን አዘዘው እና ቤተክርስቲያን ደግሞ ሁላችንም እንደተማርነው በመርከብ በታንኳ ትመሰላለች። ምክንያቱም ሁሌ ባህር ላይ ያለ ነገር ሁሌ ታንኳ፣ መርከብና ጀልባ ሁሌ መናወጥ ያለ ነገር ነው። ስለዚህ ቤተክርስቲያን ምንድንባት ናት? እንደ ኖህ መርከብ ተብሎ እንደተማርነው ማለት ነው። ኖህ መርከብ ተብላ እንደተማርነው ምንድንባት፣ ምንጠለልባት፣ ስናዝን፣ ስንጨነቅ፣ በመከራ ጊዜ የምንሸሸግባት ቤተክርስቲያናችን ናት እና ይሄ ደግሞ መናወጡ ግዴታ ነው። ለምንድን ነው ብለን ለምን እንደተነሳ ብለን ወይ በሃይማኖታችን መሸማቀቅ ወይ ደግሞ ለምንድን ነው የሆነው ይሄ እንደዚህ አይነት ነገሮችን የሆነ ልናፍር አይገባም። ግን በሚገርም ሁኔታ ደግሞ ኢትዮጵያ ላይ ኢትዮጵያም በውጭ ማለት ኢትዮጵያም እንደዚህ በሚደንቅ ሁኔታ ወጣቱ ቤተክርስቲያን ጥሪዋን ባሰማች ደውሏን ባሰማች ሰዓት እንደ ማዕበል ጎርፎ ካለበት ማለት ነው ካለበት ከየጉራንጉሩ ከምኑ ካለበት ሲኖዶሱን ሕግ ቃል አዋዲ ፈጽሞ ጥቁር ሐዘን ለብሰው እንግዲህ ይመስለኛል እንደውም እግዚአብሔር በዚህ አጋጣሚ እውነት በተለያየ ቦታ ጠፍተን የነበርነውን ሁላ ሊያሰባስበን አይነት ነገር ይመስለኛል። ይህ የሆኑ ጳጳሳት እዛ ጋር መሾማቸው እዛ ጋር የሆኑ 20 30 40 ቡድን መፈጠሩ ላይ ብቻ የሆነ እያሰብን አንሸበር እና ይልቁንስ እግዚአብሔር ሊጠራን ይሄንን ማዕበል ይሄንን ነገር አነሳ ማለት ነው። ስለዚህ መጠለያችን ቤተክርስቲያን ናት። ሁላችንም ደስ የሚል እኛም ስንከታተል ነበረ በዩቲዩብ ምናምን ነገር ደስ ያለ ሁሉም አርቲስቱም ድራማ የሚሰራውም ሁሉም ተሰባስበው ከቤተክርስቲያን ጎን ቆመው በሚገርም ሁኔታ ሀዘናቸውን ጩኸታቸውን ወደ እግዚአብሔር አብረውም ሲጽናኑ አይተናል። በጣም ደስ ይላል እና ዋናው መልእክታችን ምንድን ነው? በሚመጣ ሰዓት ላይ እንደዚህ አይነት ነገር በሚሆን ሰዓት ላይ አንሸበር። ታንኳይቷን መናወጥ አስቡ። ስለዚህ ክርስቶስ ሲነሳ ሁሉም ማዕበል ጸጥ ይላል። ክርስቶስን የሚያክል አምላክ አብረው ጭነው መሸበራቸው አግባብ አልነበረም እና የእኛም ቤተክርስቲያናችን መሰረቷ ክርስቶስ ናትና በፍጹም ፈጽሞ እንዳትሸበሩ ተጽናኑ። ለአንድነት ብቻ ጸሎት አድርጉ። እንዲመለሱ አባቶቻችን ጸሎት አድርጉ። ይልቁንም ደግሞ እንደውም ከድሮም የበለጠ ከነበርንበት ትላንት ከነበርንበት ቅድም ከነበርንበት ማንነት እንደውም እንደዚሁ እንደመጣን ቤተክርስቲያን እንደዚሁ እግዚአብሔር እስከ መጨረሻ እስከ ዘመን ፍጻሜያችን ድረስ እግዚአብሔር እንዲያቆየን እመኛለሁ። ቅድም ትጠቅሰዋለች እሷ እግዚአብሔር አይደል 99 ከመቶ በጎች አንዲቷ በግ ብትጠፋበት አንዷን 99ን በዱር ትቶ አንዷን ፍለጋ ሄዳል ነው። ስለዚህ እነዚህም የእግዚአብሔር ፍጥረቶች የእግዚአብሔር ሰዎች የሆነ ትላንትና አገልጋይ የነበሩ ናቸው። እንዲመለሱ አስጥተው ስለዚህ ማናችንም ላይ ለመፍረድ ስልጣን የለንም። ይልቁንስ ስለመምጣታቸው መመለሳቸው እያሰብን ከእግዚአብሔርን ምሕረትና ይቅርታን ምንለምን እንሆን እንጂ አንፍረድ። ሶስተኛ ሀሳባችን ደግሞ ሁላችንም ጸሎታችን ወደ እግዚአብሔር ስንጮህ መሆን ያለበት አንድ አድርገን እያልን ለአንድነታችን ሁላችንም ተግተን እንጸልይ። በቂምና በበቀል ሳይሆን በምህረትና በይቅርታ ወደ አምላካችን ሁላችንም አንድ አድርገን እያልን እንጩህ ለማለት ነው። እግዚአብሔርም አንድ ያደርገናል። ሁላችንም ደግሞ ሰሞነኛ ብቻ እንሁን። ያው ሁሌም በዚህ አይነት ስሜትና በዚህ አይነት መሰበር በዚህ አይነት ጩኸት ሁላችንም የግላችንም የሀገራችንንም ጉዳይ የቤተክርስቲያናችንንም ጉዳይ ለእግዚአብሔር የምናሰማ ይሁን። በመልካም በደስታ ደግሞ እግዚአብሔር
እኔ በሐሴት ሁላችንም ደግሞ በደስታ የእግዚአብሔርን ስም ይዘን ወጥተን በክብር በአደባባይ ላይ ደግሞ የደስታም ዝማሬ ስንዘምር እግዚአብሔር ለዛች ቀን እንደሚያበቃን በቅርቡ እርግጠኛ ነኝ። ijoollee tawaahidoo erga kana dhageessan hundumtu Oromoo taatanii Ortodoksii taatanii hundumtu foroorii baay'ee qabdanii eessa jirtu? Laayiviirraa galan farankaa kadhachaa turtan eessa jirtu? Yeroo bataskaanii siin barbaadu eessa jirtu? Rakkoonis akka jiru hundumna keenyas ni beekna. Wajjinis taanes rakkoo kana keessa ba'uun hin dandeenya. Dhugaa wajjin haa dhaabbannu. Dhugaanis Waaqayyoodha. Bataskaanii bukkee haa dhaabbannu. Sinoodosii tokko ተቀበል ሰማያዊ ሚስጥርን በምናስብበት እምነት ረበህ ጥቅምን ስጠን። ሁላችንም ያለመጨነቅ ያለመሸነፍ ያለመሰናከል ጠብቀን እግሮቻችን ከቀድሞ ጀምሮ ያገለገሉን የወዳጆችን ሁሉ ልመና አስብ። በአንተ ከዳኑት ጋር ቁጠረን። በአንድ ልጅ በእርሱ ያለ ይገባል ከእርሱ ጋር ከመንፈስ ቅዱስ ጋር ዛሬም ዘወትር ወለዓለመ ዓለም አሜን። ቦታ እንድንቆም ዳግመኛም ደስታን ሰጥቶናልና ሁሉን የሚይዝ አምላካችን እግዚአብሔር ነው። ጸልዩ። ሁሉን የምትይዝ ጌታ ሆይ ክርስቲያን ሆይ ምነው ተረበሽ? አንድነትሽ ጠፍቶ ሰላምን አጣሽ። አንደኛው ሲጠቅምሽ ሌላኛው ሲጎዳሽ፣ በዘርና ጎሳ ስንከፋፈል አንድ አድርገን ጌታ ሆይ አንድ አድርገን ሰላምህን ፍቅርህን